በተሰቀላችሁበት ነገር ላይ እንድታነሱን ካረደ ሰው ከመታመን በእግዚአብሔር መታመን ይሻላል። በነገሮች ከመደገፍ በእግዚአብሔር መደገፍ ይሻላል። ነገሮችን ተስፋችን ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል። እግዚአብሔርን ተስፋ ማድረግ ለዚህኛው ለወደፊትም ለሚመጣው ዓለም ስለሆነ የማያሳፍር ስለሆነ ሰመር ስለማይቀይረው በጋ ስለማይቀይረው ክረምት ስለማይቀይረው ውበትና ደምግባት መኖርና አለመኖር ስለማይቀይረው የኑሮ ስታንዳርዳችን ስለማይቀይረው ገንዘብ መኖርና አለመኖር በሰው መታጀብና አለመታጀባችን ስለማይቀይረው ስለዚህ ተስፋ ነው ልነግራችሁ። ዛሬ ብዙዎቻችን በተስፋ መኖር ሞኝነት የሚመስልበት ዘመን ላይ ነው። በጨለማ ግራ የገባ ወዴት እንደምትሄዱ ያላወቀ የምትወዷቸው የከዷችሁ ቤታችሁ የፈረሰ ልጆቻችሁ የተበተኑ የታመናችሁባቸው የተደገፋችሁባቸው ነገሮች ተሰብረው እናንተን የጎደሉ ያቆስላችሁ ዛሬ በእግዚአብሔር ተስፋ እንዳለ ተስፋችን እግዚአብሔር አይናችንን አሻቅበን ወደ ላይ ወደ ኢየሱስ ክርስቶስ እንድናይ ይሄ ተስፋ የምናደርገው ጌታ ደግሞ ዛሬ የምናየውን ይህንን ዓለም የፈጠረ የምናየውን ይህንን ምድር የፈጠረ ዛሬም የመፍጠር የማስተካከል የማዳን የመታደግ ኃይል ያለው ጌታ እንደሆነ እንድታውቁ ልነግራችሁ ፈልጋለሁ። ቤተሰቦች እንደምንከርማችኋል? ሁሉ ሰላም ነው ወይ? እንዴት ናችሁ? በጣም ረጅም ጊዜ እንደተጠፋፋን ወይም ደግሞ ከሚዲያ እንደጠፋው አስባለሁ ወይም ደግሞ ሁላችሁ የምታውቁት ነው። ዛሬ ግን እግዚአብሔር እድል ሰጥቶኝ እንደገና መጥቻለሁ። ቢዚ የሚያደርገኝ ነገር ውስጥ ነበርኩኝ። እግዚአብሔርን አመሰግናለሁ። እንደገና ጌታ እድል ሰጥቶኛል። ዛሬ እግዚአብሔርን ቃል እንካፈላለን። ዛሬ የእግዚአብሔርን ቃል አብረን እንካፈላለን። ከመካፈላችን በፊት የሚያስተምረው እግዚአብሔር እንዲያስተምረን በመካከላችን እንዲሆን ቃል እንዲያስተምረን እንዲናገረን አብረን እንጸልያለን። አምላካችን እግዚአብሔር ሆይ ስለረዳህን፣ ስላገዝከን፣ ስላቆምከን፣ በህይወት እንድንኖር ስለረዳህን፣ ብቻችንን ስላልሆንን፣ ብቻችንን ስላልተውከን በዚህ ምድር ሁሉ ጊዜ በየትኛውም የህይወት መስመርና ስትራግላችን ውስጥ እግዚአብሔር ሆይ አብረህን ስላለ እናመሰግናለን። አሁንም የሚያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ የሚያስተምረውን መንፈስን እንድትልክልን እንድታግዘን ቃልህ እንድታበራልን እንለምንሃለን፣ እናመሰግንሃለን በጌታ በኢየሱስ ስም። ዛሬ ላካፍላችሁ የምፈልገው በልቤ ውስጥ ያለው ቃል መዝሙረ ዳዊት ምዕራፍ 121 ላይ ያለውን ቃል ነው አብረን የምናነበው። ምዕራፍ 121 እንደዚህ ይላል። ከቁጥር 1 እስከ 4 ጀምሮ አነበዋለሁ። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እያለ ይናገራል። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እያለ ዘማሪው ዳዊት በዚህ ስፍራ ላይ ሲናገር እንመለከታለን። ብዙዎቻችን በህይወት ስንኖር ልክ ዳዊት ተስፋ እንዳደረገ ወይም ደግሞ ዳዊት ዓይኖቹን ከፍ ወዳለ ነገር እንዳነሳ የሚረዳውን ፍለጋ ረዳት ብንነው በህይወት ስትራግል ውስጥ ረዳት በሚፈልግበት ሰዓት ሁላችንም ረዳት እንፈልጋለን። መጀመሪያ ብዙዎቻችን እርዳታ በሚያስፈልገን ጊዜ፣ ሶሉሽን በሚያስፈልገን ጊዜ፣ በከባድ ሁኔታና ችግሮች ውስጥ ስናልፍ ተስፋ የምናደርገውን ነገር ደግሞ የሚረዳንን፣ የሚታደገንን፣ የሚያወጣንን ሶሉሽን የሚሰጠንን ነገር በዙሪያችን እንፈልጋለን። ብዙ ሰዎች ስለሆንን በማንነታችን ያለ ረዳት ያለ ሄልፕ መኖር ስለማንችል ከባድ የሆነ የህይወት ከባድ ነገሮች ሲያጋጥሙን መጀመሪያ የምናደርገው በዙሪያችን ያለውን የምንወዳቸውን የኛ የምንላቸውን ሰዎች ፈጥነው ሊደርሱልን ይችላሉ ምንላቸው
ጓደኞቻችንን፣ ቤተሰቦቻችንን፣ የትዳር አጋሮቻችንን ወይም ደግሞ የቤተክርስቲያን ሰዎችን ወይም ደግሞ ሌላ ገንዘብ ያለው ሀብታም የሆነ ዘመዳችን ሊሆን ይችላል፣ አገር ሊሆን ይችላል፣ መንግስታት ሊሆን ይችላል። ብዙዎቻችን ወይም ደግሞ ስልጣናችን የምንታመንበት አለኝ ብለን ያደረግነው ያስቀመጥነው ከጎናችን ያለን ነገር ሊኖር እንደሚችል አስባለሁ፣ እርዳታን ስንፈልግ ማለት ነው። ይሄ ዳዊት በዚህ ስፍራ ላይ ሲናገር የምንመለከተው ዓይኖቼን ወደ ተራሮች አነሳው፣ ከፍ ወዳለ ነገር። እንዴት ነው ተራራን በምን ኤግዛምፕል አድርጋችሁ እንድታስቡት የምፈልገው? ከፍ ያለ ነገር፣ ሰዎች ሊመኩበት ሊታመኑበት የሚችሉት ነገር፣ መታመኛ የሚመስል ነገር፣ እረፍት ሰፖርት ሊያደርግ የሚመስል ነገር፣ ከፍ ወዳለ ነገር ዓይኖቼን ምን አደረግኩ አለ ዳዊት፣ ዓይኖቼን አነሳዋል። ግን የሚገርመው ነገር ዳዊት በዚህ ስፍራ ላይ እንደምናነበው ረዳቴ ግን ምን አለ? ከወዴት ይምጣ? አያችሁ፣ በጣም የሚያስጨንቅ ነገር ነው። አንዳንድ ጊዜ ተስፋ የምናደርጋቸው ነገሮች ለክፉ ቀን ብለን ያስቀመጥናቸው፣ የምናመልጥባቸው የምንላቸው፣ የምንደገፍባቸው ነገሮች ድጋፍ በምንፈልግበት ጊዜ፣ ሰፖርት በምንፈልግበት ጊዜ፣ ረዳት በምንፈልግበት ጊዜ፣ ሶሉሽን በምንፈልግበት ጊዜ የረዳት ያለ ወደ ምንልበት አይነት ነገሮች ሲያመጣ በጣም ከባድ ነው። ለዚህ ነው የሰው ልጅ ስንደገፈው ሸምበቆ እንደሆነ መጽሐፍ ቅዱስ የሚነግረን። ሸምበቆ ደግሞ ተሰብሮ እጅን እንደሚወጋ ምንታመንባቸው ነገሮች፣ ከእግዚአብሔር ይልቅ ተስፋ የምናደርጋቸው አለን የምንላቸው ነገሮች ሁሉ በቃ ልክ ተሰብሮ ሸምበቆ እጅን እንደሚወጋ አስቡት። ሸምበቆን አሁን በአይምሯችሁ እንድትስሉልኝ ይፈልጋል። ሸምበቆን ስትደገፉት በኔቸሩ ሸምበቆ ጠንካራ አይደለም፣ ለመደገፊያ የሚሆን ለምርኩዝ የሚሆን አይደለም። ለዚህ የእናንተን ክብደት የእናንተን በቃ ያጫናችሁበትን ነገር መሸከም ስለማይችል ሸምበቆ ምን ይላል? ይሰበራል። መሰበር ብቻ ሳይሆን ስብራቱ ደግሞ መልሶ የተደገፈውን ሰው እንደሚጎዳ መጽሐፍ ቅዱሳችን ይነግረናል ወገኖች። ለዚህ ነው ዳዊት ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ግን ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አላያችሁ? መጀመሪያው ዙሪያውን ካየ በኋላ የደረሰበትን የሆነውን ነገር ያጋጠመውን ነገር ከተረዳ በኋላ ዳዊት የተማረው የገባ እውነት ምንድነው? ረዳት የሚሆነው የሰራዊት ጌታ እግዚአብሔር ብቻ እንደሆነ ማስተዋል። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግዚአብሔር የእግዚአብሔር ትልቅነት፣ ይሄ እግዚአብሔር ሰማይን የሰራው ጌታ፣ ይሄ እግዚአብሔር ምድርን የሰራው ጌታ እሱ የኔ ምንድነው አለ? የኔ ረዳት ነው። የኔ እርዳታ የሚመጣው ከእግዚአብሔር ዘንድ ነው አለ። ግን ዛሬ ብዙ ጊዜ የምንኖርበት ዘመን የሚያስጨንቅ ዘመን ነው። ብዙዎቻችን ዓይናችን ያሻቀብንበት ተስፋ ያደረግነው ልናልፍበት ክፉ ቀንን፣ የመከራ ቀንን፣ የረሃብ ቀንን፣ የጭንቀት ቀንን፣ የስቃይ ቀንን፣ የህመም ቀንን፣ የብቸኝነት የለቅሶ ቀንን፣ የሐዘን ቀኖቻችን ልናልፍባቸው የምንፈልጋቸው፣ የምንጽናናባቸው፣ የምናንኳኳቸው፣ መሸሸግ የምንፈልግባቸው ብዙ ጓዳዎች አሉ ወገኖች። ዛሬ ግን ኢንካሬጅ ማረጋል ዳዊት እንዳለ ረዳቴ ሰማይና ምድር ከሰራ ከእግዚአብሔር ነው አለ። ሰዎች ክፉ ስለሆኑ አይደለም። የሸምበቆውን ምሳሌ እንደነገርኳችሁ ሸምበቆ ውስጡ ባዶ ነው፣ ምንም መደገፊያ የለው። ምንም እንኳን ሰዎች አሳምረው መቀመጫ ወይም ደግሞ ሌላ ነገር የሚያምር ነገር አድርገው ጠንካራ አድርገው ቢሰሩትም ውስጡ ግን ባዶ። በኔቸሩ መሸከም የሚችል መደገፍ የሚችል አቅም ኖሮት አይደለም የተፈጠረው። ለዚህ ነው የሰው አቅም ከዚህ ከሸምበቆ ጋር እንድታወዳድሩ ፈልጋለሁ። ምንታመንባቸው የተደገፍናቸው፣ በቃ አየሩ ሲቀየር የተቀየሩብን ነገሮች፣ በእኛ ህይወት መበላሸት ሲጀምሩ የተቀየሩብን ሰዎች ስለሆኑ ነው። እንደ ሸምበቆ መደገፍ የሚችል አቅም ስለሌላቸው ነው ወገኖች። ለዚህ ነው ዳዊት ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። በዚህ ላይ አንድ ቃል ጨምርላችሁ ነው።
አጭር መልእክት ነው ዛሬ መናገር የፈለኩት። ሁለተኛ ነገሥት ምዕራፍ 6 ቁጥር 14 ላይ እንደዚህ ይላል። ወደዚያም ፈረሶችና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራ ፈረሶች፣ ሰረገሎች ነበሩ። ሌላውም ጌታ ወዮልኝ ምን እናደርጋለን አለ። ይህ የእግዚአብሔር ሰው ሎሌ ጊያዝ፣ የኤልሳ ሎሌ ጊያዝ ማልዶ ሲነሳ በሩን ከፍቶ ሲወጣ ያየው ነገር የሚያስፈራ ነገር ነው። ከተማይቱን የከበቡ ፈረሶች፣ ሰረገላዎች እሱንና ነቢዩን ለማጥፋት የመጡ ብዙ የሆኑ ሰራዊቶችን በዙሪያው ተመልክቶ ነው። ለዚህ ወዮልኝ ጠፋው አለ። ወገኖቼ በዙሪያችን ያለውን ነገር ስናይ፣ ራሳችንን ስናይ፣ የሆነብንን ነገር ስናይ በማለዳ በራችንን ከፍተን እንደዚህ እንደ ጊያዝ እንደ ሎሌው ስንወጣ በየቀኑ የሚያጋጥመን ፌስ የምናደርጋቸው ነገሮች ወየው የሚያስብሉ ናቸው። ወገኖች ወዮልኝ ጠፋው ብሎ ሲጮህ እግዚአብሔር ሰው ነቢዩ ኤልሳ ያደረገው ነገር ምንድን ነው? እግዚአብሔር ዓይንን ክፈትለት ብሎ በእግዚአብሔር ፊት ጸለየ። ሌላ ነገር ሌክቸር ሲያደርግ አንመለከትም። ስብከት እንደኔና እንደናንተ ሲሰብክ አይደለም የምንመለከት። ያደረገው ነገር ምንድን ነው? እግዚአብሔር ሆይ ዓይኖቹን ክፈት ብሎ ነበር የጸለየው። ዓይኖቹን ሲከፍት የተረዳው ነገር ምንድነው? ምን ይላል? እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው እያለ ነው። አያችሁ፣ ዙሪያችንን ስናይ ከኛ ጋር ያለውን እንድንረሳ ያደርገናል። ኑሯችንን ስናይ ከኛ ጋር ያለውን እንድንረሳ ያደርገናል። ብቸኝነታችንን ስናይ ከኛ ጋር ያለውን ጌታ እንድንረሳ ያደርገናል። እና የጊያዝ ዓይኖች ሲበሩ በመጀመሪያ ያየው ከምድራዊ እይታ ወጥቶ የእግዚአብሔርን ሰራዊቶች፣ የእሳቱን ሰረገላ ለነሱ ሊዋጉ የመጡትን በምድር ላይ ካሉት ሰራዊቶችና ጭፍሮች ሊያጠፏቸው ከሚችሉ በዙሪያቸው ከከበቧቸው ነገሮች ይልቅ ያየው የሚበልጠውን የእግዚአብሔርን ሰራዊት ነበር። ወገኖች ዛሬ ብዙ እይታችንን የወሰደ ነገር አለ። ያስፈራን፣ ያስደነገጠን፣ ፍራሽ ያስነጠፈን፣ ደረት ያስደቃን ብዙ ነገር አለ። በራችንን በማለዳ ስንከፍት የምንሰማቸው ክፉ ዜናዎች አሉ። ስለ ምድር፣ ስለምንኖርባት፣ ስለ ቤታችን፣ ስለ ጓደኞቻችን መካድ፣ መጠላት፣ አለመታመን፣ መረሳት፣ ብዙ የታመንባቸው ነገሮች በየቀኑ እንደ ዛፍ ሲወዛወዙ የምናይበት ዘመን ነው። ዛሬ ግን ኢንካሬጅ የማደርጋችሁ በዚህ ቃል እኛ ጋር ያለው ዓለም ካለው ይበልጣል። ካስፈራን፣ ካስደነገጠን፣ ደረታችንን ካስደቃን፣ እንደ ጊያዝ ወየው ካሰኘን ነገር ጠፋው ወዮልኝ የኔ ነገር ከዚህ አያልፍም የኔ ነገር እዚህ ጋር ነው ካልናቸው ነገሮች ይልቅ እግዚአብሔር ነገር ይበልጣል። እግዚአብሔር ከኛ ጋር ያለው ከሁሉ ይበልጣል። ለዚህ ዛሬ ኢንካሬጅ ማረጋችሁ አይናችሁን ከሰቀላችሁበት ነገር ላይ እንድታነሱ ኢንካሬጅ አረጋችሁ። በሰው ከመታመን በእግዚአብሔር መታመን ይሻላል። በነገሮች ከመደገፍ በእግዚአብሔር መደገፍ ይሻላል። ነገሮችን ተስፋችን ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል። እግዚአብሔርን ተስፋ ማድረግ ለዚህኛው ለወደፊቱም ለሚመጣው ዓለም ስለሆነ የማያሳፍር ስለሆነ ሰመር ስለማይቀይረው በጋ ስለማይቀይረው ክረምት ስለማይቀይረው ውበትና ደምግባት መኖርና አለመኖር ስለማይቀይረው የኑሮ ስታንዳርዳችን ስለማይቀይረው ገንዘብ መኖርና አለመኖር በሰው መታጀብና አለመታጀባችን ስለማይቀይረው ስለዚህ ተስፋ ነው ልነግራችሁ። ዛሬ ብዙዎቻችን በተስፋ መኖር ሞኝነት የሚመስልበት ዘመን ላይ ነን ያለው። በጨለማ ያላችሁ
ግራ የገባችሁ፣ ወዴት እንደምትሄዱ ያላወቃችሁ፣ የምትወዷችሁ የከዷችሁ፣ ቤታችሁ የፈረሰ፣ ልጆቻችሁ የተበተኑ፣ የታመናችሁባቸው የተደገፋችሁባቸው ነገሮች ተሰብረው እናንተን የጎደልና ያቆሰላችሁ ዛሬ በእግዚአብሔር ተስፋ እንዳለ ነግራችሁ። ተስፋችን እግዚአብሔር ዛሬ አይናችንን አሻቅበን ወደ ላይ ወደ ኢየሱስ ክርስቶስ እንድናይ ይሄ ተስፋ የምናደርገው ጌታ ደግሞ ዛሬ የምናየውን ይህንን ዓለም የፈጠረ የምናየውን ይህንን ምድር የፈጠረ ዛሬም የመፍጠር የማስተካከል የማዳን የመታደግ ኃይል ያለው ጌታ እንደሆነ እንድታውቁ ልነግራችሁ ፈልጋለሁ። ዛሬ በእሱ ነው ኢንካሬጅ ላደርጋችሁ። ጌታ ይወዳችሁ። እግዚአብሔር ተስፋችን። ተስፋ ቢጠፋ፣ መልክ ቢጠፋ፣ ወዳጅ ቢጠፋ፣ የጠበቅነው እንዳልጠበቅነው ቢሆን፣ ያሰብነው እንዳላሰብነው ቢሆን፣ የተመካንበት ነገር መታመኛ ባይሆን ቢቀር፣ መኖር ቢያስፈራ፣ አሁንም ወገኖች አይናችንን ከተራሮቻችን ላይ አንስተን በእግዚአብሔር ላይ እንድናደርግ ኢንካሬጅ አደርጋችኋለሁ። ጌታ ኢየሱስ ይወዳችኋል። ጌታ ሆይ ለተናገርከን እናመሰግናለን። አሁንም ለወገኖቼ እላለሁ ይህንን ለሚሰሙ ልባቸው እንድታግዝ፣ ከስብራት እንድትጠግናቸው፣ ልባቸውን አፕሊፍት እንድታደርግ፣ በአንተ መታመን እንደሚሻል፣ ሰው ሸንበቆ እንደሆነ መደገፊያ ሊሆን እንደማይችል፣ አቅም እንደሌለው፣ ጉልበት እንደሌለው፣ አዳኝ መሆን እንደማይችል፣ ታዳጊ መሆን እንደማይችል፣ ውጊያው ከባድ እንደሆነ፣ ሰልፉ ከባድ እንደሆነ፣ የኛ ሲቹዌሽን ከእግዚአብሔር አቅም ካልሆነ በሰው አቅም የማይቻል እንደሆነ እንዲገባን ጌታ ዛሬ አይኖቻችን ወደ አንተ ማንሳት እንድንችል እንድትረዳን እንጸልያለን። በጨለማ ያሉትን ተስፋቸው አንተ እንደሆን ከአይናቸውን ወደ አንተ ማንሳት እንዲችሉ፣ በምድር የሚተራመሰውን የሚሯሯጠውን፣ በዙሪያቸው ያለውን፣ በቤታቸው ያለውን፣ በምድር ላይ ያለውን እግዚአብሔር የሚተራመሰውን ሰላም የሚነሳውን ነገር ትተው አንተን ማየት እንዲችሉ፣ አዳኛቸው፣ ተስፋቸው፣ ታዳጊያቸው፣ ምትዋጋላቸው አንተ እንደሆን እንዲያውቁ እግዚአብሔር ኢንካሬጅ እንድታረጋቸው፣ አፕሊፍት እንድታረጋቸው ለምንሃል። ስለተናገርከን ዛሬም ቃል ስለሰጠን ስላገዝከን እናመሰግንሃለን፣ እንወድሃለን። ጌታ ይባርካችሁ። ጌታ ይወዳችኋል። ኢየሱስ ተስፋችን ነው። ኢየሱስ መኖሪያችን ነው፣ መሻገሪያችን ነው። እኔም ወዳችኋለሁ። ሻሎም